በራሱ መልክና አምሳል ለፈጠረው ለአዳም ካዘጋጀለት ነገሮች መካከል አንዱ የደህንነት መንገድ ነው። ደህንነት ነው። ሃሌሉያ! የደህንነትን መንገድ ነው። ለምሳሌ አዳም በኤደን ገነት ውስጥ ከሔዋን ጋር አብሮ ሲኖሩ ያ ሰይጣን መጥቶ እግዚአብሔር የሰበከውን ስብከት ገልብጦ ሰበከው። አትብላ የተባለውን በላ፣ አትያዝ የተባለውን ያዘ። በዚህ ምክንያት ዓይኑ ተከፈተ። ከእግዚአብሔር ጉያ ወጣ፣ ሸሸ፣ ጫካ ገባ፣ ለፍቶ መኖር ጀመረ። ራቁቱን ወይም እርቃኑን ለመሸፈን ቅጠላቅጠል ለማገልጠም ሞከረ። ያኔ እግዚአብሔር መጣና ለሰይጣን ፍርድ ሰጠው። በደረት ይላለው እድሜ ልክን አፈር ብላለው። ቀጥሎም እንዲህ አለው፣ ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ። ከሴት የሚወለድ ራስህን ይቀጠቅጣል። ዘፍጥረት 3:15 ላይ ያለው ያ ቃል ቅድመ ወንጌል ተብሎ ይታወቃል። ቀድሞ የተነገረ ወንጌል ተብሎ ይታወቃል። የወደቀውን አዳምን የሚያነሰው የኃጢአትን ዕዳ የሚከፍለው አዳምን የጣለውን ሰይጣንን የሚቀጠቅጠው ከየትኛውም ሴት የተወለደ ጎረምሳ ሁሉ ሳይሆን ከብዙ ሺህ ዓመት በኋላ ከብፅዕት ድንግል ቅድስት ማርያም የሚወለደው የናዝሬቱ ኢየሱስ ከድንግል ማርያም የሚወለደውን ኢየሱስን እያየ እግዚአብሔር ከሴት የሚወለድ ራስን ምን ያደርጋል አለ? ይቀጠቅጣል። እጅን እንዲያርግና ይቀጠቅጣል ማለት ነው። ሃሌሉያ! አይታችኋል። ይሄ ከመጣ በኋላ ኢየሱስ ከመጣ በኋላ መጽሐፍ እንዲህ ማለት ጀመረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 14ን ስታነቡ ከዚያ በፊት ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ራሱ ሲናገር ቁጥር 16 ላይ ደርሶ እንዲያለ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና። እግዚአብሔር ለሰው ልጆች ካዘጋጀላቸው ነገሮች መካከል አንዱ ከውድቀት የሚያነሰው፣ ከኃጢአት የሚያነሰው፣ ከጨለማ የሚያወጣው፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የሚያሸጋግረው የናዝሬቱ ኢየሱስ ማለት ነው። ኢየሱስ ከአብ የተሰጠኝ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን የሚያሸጋግረኝ የአብ ስጦታ ነው። የቀደመ ጮሆ በለው አሜን። ግራምፓላዳላቦራላባቻለመንዳ ሃሌሉያ! ጩና በለው አሜን በሉ። የተሰጠን በመጨረሻ ለእኛ ከተሰጡ ስጦታዎች ሁሉ ቀን ተሰጥቶናል፣ ብርሃን ተሰጥቶናል፣ ፀሐይ ተሰጥቶናል፣ ጨረቃ ተሰጥቶናል፣ ምድር ተሰጥተናለች፣ ሀብት ተሰጥቶናል፣ ትዳር ተሰጥቶናል፣ ጨር ተሰጥቶናል። ከሱ ያልተሰጠን ምንም ነገር የለም። ከዚያ ሁሉ የሚበልጥ ስጦታ ግን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከጥፋት ወደ ሕይወት የሚያሸጋግር የናዝሬቱ ኢየሱስ ሃሌሉያ! ጩና በለው አሜን በሉ። አጥሙ ወንቹ እንደዘለቆ ወንቻ አመጥኑ እንደዘለቆ አመጣ ሊላ አንዋቆ ወንቻ አይያቆላ ኢየሱስ አይያቆላ ወንጌል ጩና በለው ማርጋችሁ ወንጌል ብላችሁ ወንጌል አሜን። እግዚአብሔር ምን አዘጋጀልኝ ከተባለ ወንጌል አዘጋጀልኝ። ከአባቴ ከአዳም ጀምሮ ወድቄ ነበር። የኃጢአት ባሪያ ሆኜ ነበር። የሰይጣን ባሪያ ሆኜ ነበር። የሞት ባሪያ ሆኜ ነበር። ያንን
የሰይጣንን ባርነት ከላይ ላይ የምጥል ወንጌል የሚባል ኃይል ተሰጠኝ። ወንጌል የሚባል ክብር ተሰጠኝ። ወንጌል የሆነ የምስራች የሆነ ኢየሱስ ወደ ዓለም ሲመጣ የባርነትን ቀንበር ሰባበረው። ሃሌሉያ። ይሄንን የተሰጠንን ወንጌል ዛሬ ስለ ወንጌል ጥቂት ነገር እናያለን። ትንሽ ደቂቃዎችን። ይሄ ወንጌል ያድሳል። ይሄ ወንጌል ይለውጣል። ይሄ ወንጌል ይቀይራል። በደምጡና አሜን። መጽሐፍ ቅዱስ የራእይ ወይም የዮሐንስ ራእይ ምዕራፍ 21 ቁጥር 5 ላይ እንዲህ ይላል፣ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ፣ ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ ይላል። አድለማ ሁሩኮክ ኦሮ እንደማለች ሰው ዩክ ኢናም ኦሰገሉ አማናማኳል ኪታቤ ዩኮ ወሎ በዙፋኑ ላይ የተቀመጠው ኢየሱስ ነው። ጻፍ አለኝ እያለ እያወራ ያለው ሐዋርያው ዮሐንስ ነው። ዮሐንስ በምን ስም 3 ሰዎች ይታወቃሉ። አንዱ መጥምቁ ዮሐንስ ነው። ሁለተኛው ማርቆስ ዮሐንስ ነው። ሶስተኛ ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ ከ12 ደቀ መዛሙርት መካከል አንዱ ነው። ሐዋርያው ዮሐንስ 5 መጽሐፍ በመጻፍ ይታወቃል። የዮሐንስ ወንጌልን፣ አንደኛ ዮሐንስ መልእክትን፣ ሁለተኛ ዮሐንስ መልእክትን፣ ሶስተኛ ዮሐንስ መልእክትና የዮሐንስ ራእይን። የዮሐንስ ራእይን በምጽፍበት ወቅት ዮሐንስ የነበረው ፊጥሞ በምትባል ደሴት ላይ ዓለምን ይገዛ የነበረው የኦሮም ነገሥት ንጉሠ ነገሥት ዓለምን ያኔ ይገዛ የነበረው ኦሮም ነው። የነገሥታቶች ሁሉ ንጉሥ ይባላል። ያኔ የኦሮም ንጉሥ፣ በዚያ በጨካኝ ንጉሥ ወንጌል መናገር ኢየሱስ ጌታ ነው ማለት ቄሳር ጌታ አይደለም እንደ ማለት ስለሚተረጉሙ ወንጌልን የሚሰብኩ ሰዎች ኢየሱስ ጌታ ነው የሚሉ ሰዎችን አሳዶ ይይዛሉ፣ ያርዳሉ፣ ይገላሉ፣ ስጋቸውን ለአውሬ ይሰጣሉ። እንዲህ አይነት አደገኛ ወቅት ላይ ዮሐንስ ተይዞ ፊጥሞ በምትባል ደሴት ላይ ታሰረ። ዮሐንስ መጨረሻዬ ነው፣ መሞቻዬ ነው፣ መጨረሻዬ ነው ብሎ በሚሰጋበት ወቅት ሕያው እግዚአብሔር ወጣትነትን ተጠቅሞ በእርጅና የማይጤል ስትፈቱ ተጠቅሞ ስትታሰሩ ጥሎ የማይሸሽ ሕያው እግዚአብሔር ወደ ታሰረው ሽማግሌ በዕድሜ ወደ አረጀው ሽማግሌ ወደ ዮሐንስ ፊጥሞ ደሴት መጣና እንዲህ አለ። ለሰባቱ አብያተ ክርስቲያናት የሚሆነውን ነገር የሆነ ያለውን ወደፊት የሚሆነውን ነገር ሁሉ እንዲጽፍ ነገረው። ከነገራቸው ነገሮች መካከል አንዱ እነሆ እኔ ሁሉን አዲስ አደርጋለሁ የሚል ነው። አሜን 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 አሜን። የዛሬ ስብከት ምን እያልክ ነው? እግዚአብሔር ለሰው ልጆች ካዘጋጀው መንገድ አንዱ ወንጌል ነው፣ ኢየሱስን ነው እያልኩ ነው። እና ስለዚህ ታዲያ ያ ወንጌል ያድሳል እያልኩ ዛሬ ጥቂት ደቂቃዎችን እዚህ ምድር ላይ አስገራሚ አስደማሚ ታድሶ መምጣት አለበት። ከሰው ሕይወት ላይ የሆነ የተለበሰ ዱካት መውደቅ አለበት። ወንጌልን የሚጋርድ የትኛው ማለት ጥበብ መሳይ ነገር መውደቅ አለበት። ወንጌልን የሚሸፍን የትኛው ማለት የሰው ጥበብ መውደቅ አለበት። ወንጌልን የሚሸፍን የትኛው ጠላታዊ አሰራር ከዚህ ሕዝብ ላይ መገለጥ መውደቅ አለበት። እግዚአብሔር ዛሬ ይሄን ሕዝብ በወንጌል እሳት ጉልበቱን ያድሳል። ወይ ቦታ ቀይሪ፣ ተነስተሽ ውጪ፣ ወይ በፊት ለፊት ውጪ ካልሽ ፊትሽን አስተካክል። አንዳንድ ሰው ደግሞ አያፍርም። ፊት ለፊት ላይ መጥቶ ይቀመጣል። ከኋላ ተቀመጭ። ቀና ለፊት ካልሆነ እዚህ ምን ትሰራለህ? እንደ አባባ አይነት ሰዎች ነው ፊት ለፊት ወንጌል ፊት እሳት ከዓይናቸው እሳት ነው የሚወጣው። አንድ ጀግና ሰው ቀኝ እጁን በድጋሚ በተባበለ ማለት ታዲያ በዮሐንስ ራእይ ላይ የምታዩት እና በሰማይ የተቀመጠው ሁሉን አዲስ አደርጋለሁ ያለው ታዲያ እሱ ኢየሱስ ከሆነ ወንጌልና ኢየሱስን ምን ሊያገናኝ ይችላል ብላችሁ መጠየቅ አለባችሁ። ከጠየቃችሁ ይዘንዳ ደግሞ እነግራችኋለሁ።
ኢየሱስና ወንጌል አንድ ሳንቲም ሁለት ገጽታዎች ናቸው። ወንጌል ሲነሳ ኢየሱስ፣ ኢየሱስ ሲነሳ ወንጌል አይነጣጠሉም። ቻኩርታ ባል የገባው ያጨበጭባል። ሮሜ ምዕራፍ 1 ቁጥር 3 እና 4 ስታነቡ እንዲህ የሚል ቃል ታገኛላችሁ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ማን ነው? ጌታችን ኢየሱስ ክርስቶስ። ወንጌል ማን ነው? ከኔ ጋር እናንብብ። አንዴ ተከተሉኝና አንብቡ። ይሄን ቃል ከኔ ጋር አንብቡ። ይህም ወንጌል ሮሜ ምዕራፍ 1 ቁጥር 3 እና 4 እያነበቡ ነው። ጽፋችሁ ያዙና ከኔ ጋር አንብቡ። እሺ፣ ለማንበብ 1 ለ3 ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ማን ነው? ኢየሱስ። ወንጌል ስለማን ነው? ስለ ኢየሱስ። ንገሩኝ፣ እጃችሁን ከፍ አድርጋችሁ። ወንጌል ማን ነው? ኢየሱስ። ኢየሱስ ማን ነው? ወንጌል። ወንጌል ስለማን ነው? ስለ ኢየሱስ። ቅድም እንዳልኳችሁ የሰው ዘር ሲወድቅ እግዚአብሔር የሰውን ዘር ከውድቀት ሊያነሳ ከዘመናት በፊት አዳም በወደቀ ጊዜ የገባውን ተስፋ ቃል ለመፈጸም ድንግል እንድትጸንስ አድርጎ ዓለምን ለማዳን ያደረገው እቅድ አካል ለብሶ መጥቶ ሰው ሆኖ መጥቶ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ለብሶ በእኛ እንደዚህ የዓለምን ሕዝብ ለማዳን የአዳምን ዘር ለማዳን እግዚአብሔር ያቀደው እቅድ አካል ለብሶ መጣ። በምድር ላይ እንደኛ ተንከራተተ፣ መከራ ተቀበለ፣ አገለገለ፣ ተገረፈ፣ ተመታ፣ ተደበደበ፣ መስቀል ላይ ተሰቀለ፣ ሞተ። ሞትን ድል አድርጎ በሦስተኛ ቀን ተነሳ። ተመልሼ እመጣለሁ ብሎ አረገ። ኢየሱስ ዓለምን ለማዳን ያደረገው ያ ሁሉ እንቅስቃሴ በአንድ ላይ ምን ይባላል? ወንጌል። ወንጌል እስቲ ጩና በደንብ አድርጋችሁ ወንጌል በሉ። ወንጌል ባሉስ ወንጌል ባሉስ ወንጌል 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 የምስራች ነው። ጩና በሉ